ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ያለፈው ሳምንት የኤፌሶን መልእክት ጥናታችንን ከምዕራፍ 1 እስከ ምዕራፍ 3 የነበሩትን ምዕራፎች ክለሳ እንደጀመርንላችሁ ታስታውሳላችሁ። ባለፉት ጊዜያት የኤፌሶንን 3 ምዕራፎች ለማጥናት የወሰደብን ጊዜ ከ15 ሳምንት በላይ እንደነበረ ታስታውሱ ይሆናል። የሶስቱንም ምዕራፎች የክለሳ ዝግጅታችን ባለፈው ሳምንት ከጊዜ እጥረት የተነሳ ሳንጨርሰው ነበር የተለያየ ነው። ዛሬ ባለፈው ሳምንት በክለሳው ዝግጅት ላይ ያልተካተቱትን ሐሳቦች ቀጥለን እናቀርብላችኋለን። አስቀድመን ግን አንድ ዝማሬን በማቅረብ ወደ ዛሬው ቀጣዩ የክለሳ መሰናዷችን እናልፋለን። ዝማሬውን አብራችሁ እንድትዘምሩ እንጋብዛችኋለን። ማስታወሻ መያዝ ለምትፈልጉ በዝማሬው ክፍለ ጊዜ ማስታወሻችሁን በማዘጋጀት ጌታ ለልባችሁ የሚናገራችሁን በመጻፍና ለሌሎችም በማካፈል የበረከቱ ተካፋዮች እንድትሆኑ ግብዣችን ነው። አሁን ወደ ዝማሬው ባክሮት ቀርባለው የሚገባህን
የከበደኝን ሁኔታ ሳይ አላተልቅም ካንተ በላይ የልብ ምስጋና አውጃለሁ ጌትነትህን አጎራለሁ አልተናነስም በማማረር ከሁሉ በላይ ለእግዚአብሔር እሱን እያመንኩ ላመስግን ይብዛልህ ምስጋና ለክብር አላሳንስም ምስጋናህን የማንነትን የክብርን ይኸው በስግደት እቀርባለሁ የሚገባህን ሰጥሃለሁ አላሳንስም ምስጋናህን የማንነትን የክብርን ይኸው በአክብሮት እቀርባለሁ የሚገባህን ሰጥሃለሁ ትግል ቢበዛም በኔ ሕይወት አላጋንንም ካንተ አይበልጥ ይበልጣልና ያንተ ምሕረት ይኸው ደረስኩኝ ለዚህ ዕለት ሁሉን የገዛህ ጌታዬ ነህ ተሸንፌያለሁ ለችሎታ የሰጠው ለስልጣን የምስጋናዬን ዜማ ልስጥ አላሳንስም ምስጋናህን የማንነትን የክብርን ይኸው በስግደት እቀርባለሁ የሚገባህን ሰጥሃለሁ አላሳንስም ምስጋናህን የማንነትን የክብርን ይኸው በአክብሮት እቀርባለሁ የሚገባህን ሰጥሃለሁ የጌቶች ጌታ ለሆንከው ካንተ የበላይ ለሌለው የኃይል ችሎታ አስገርሞኝ እኔም ለክብር ሰግዳለሁ ጌታዬ እያልኩ ስጠራህ ተሸንፌ ነው ለኃይልህ ለጥያቄ መልስ ለሆንከው ክብር ምስጋና እሰጣለሁ አላሳንስም ምስጋናህን የማንነትን የክብርን ይኸው በስግደት እቀርባለሁ የሚገባህን ሰጥሃለሁ አላሳንስም ምስጋናህን የማንነትን የክብርን ይኸው በአክብሮት እቀርባለሁ የሚገባህን ሰጥሃለሁ ስለነበረን የዝማሬ ጊዜ ጌታን እናመሰግነዋለን። አስቀድመን እንደነገርናችሁ ከዚህ በኋላ የምትከታተሉት ባለፈው የኤፌሶን መልእክት ጥናታችን ከምዕራፍ 1 እስከ 3 በነበረው ውይይታችን ላይ ካነሳናቸው ሐሳቦች ውስጥ እንደ ክለሳ ያቀረብንላችሁን ከባለፈው ሳምንት ካቆምንበት ነውና እንድትከታተሉት እንጋብዛችኋለን። አሁን ወደ ዝግጅቱ
ጥበብ ከእውቀት ይለያል። ጥበብ ያወቅነውን ነገር በተግባር የምንገልጥበት ነው። ብዙ ሰዎች በትምህርት ብዙ እውቀትን ያገኛሉ። ነገር ግን ጥበብ ስለሌላቸው እውቀታቸውን መግለጥ ወይም መተግበር አይችሉም። ይህ በምስሉ ላይ የሲጋራውን ጢስ ሲያቦነው የምትመለከቱት የሜክሲኮ ተወላጅ ሰው እንደማንኛውም የሲጋራ ሱሰኛ ሰው ብቻ እንዳይመስላችሁ። ይህ ሰው ከ20 ዓመት በላይ በሳምባ የሕክምና ሙያ ስፔሻሊስት የሆነ ሐኪምም ጭምር ነው። በተለያዩ ምክንያቶችና ሲጋራ በማጨስ ጠንቅ በሳምባ ህመም ስቃይ ወደዚህ ሰው ለሕክምና የሚመጡትን ሁሉ ያክማል። ለዚህ ሰው ስለ ሳምባችን ማንም ሊያስረዳው አይችልም። ከሁላችንም የበለጠ ዕውቀቱ አለው። ነገር ግን ከዚህ የሲጋራ ማጤስ ሱስ ማንም ሊገላግለው አልቻለም። ያ ዕውቀቱም ሊያስመልጠው አልቻለም። በርግጥ ዕውቀት አያስፈልግም እያልናችሁ አይደለም። በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 1 እንደተጻፈው ሁላችንም ዕውቀት እንዳለን እናውቃለን፣ ዕውቀት ያስታበያል፣ ፍቅር ግን ያንጻል እንደሚል ዕውቀታችን ትቢት ብቻ ሆኖ እንዳይቀር ጥበብ ያስፈልገናል እያልናችሁ ነው። በምሳሌ ምዕራፍ 24 ከቁጥር 3 እስከ 4 ላይ ቤት በጥበብ ይሰራል፣ በማስተዋልም ይጸናል፣ በዕውቀትም ውድና ውብ በሆነ ንብረት ክፍሎቹ ይሞላሉ ይላል። ይህን ቃል በደንብ አስተውላችሁት ታውቃላችሁ? በዚህ ክፍል ውስጥ ለሰው ልጆች የሚያስፈልጉ 3 ነገሮች ተጠቅሰዋል። ጥበብ፣ ማስተዋልና ዕውቀት ናቸው። እንደምታውቁት ከኤደን ገነት ጀምሮ አባታችን አዳምና እናታችን ሔዋን ከሕይወት ዛፍ ፍሬና ከዕውቀት ዛፍ ፍሬ ምረጡ ሲባሉ የመረጡት የዕውቀትን ዛፍ ፍሬ ነው። ዛሬም ድረስ አጥብቀን የምንፈልገው አንድን ነገር ለማወቅ እንጂ ሕይወት ላለበት ነገር ፈጽሞ ጉጉት የለንም። ለመምረጥም እንቸገራለን። በምሳሌ ላይ ባለው ጥቅስ መሰረት ቃሉ ያስቀደመው ውድና ውብ በሆኑ ንብረቶች የተሞላ ፈርኒቸር ዕቃን ሳይሆን በመጀመሪያ ቤት በጥበብ ይሰራል ብሎ ነው። ዛሬ የብዙዎቻችን ሕይወት የተበላሸበት ትልቁ ምክንያት ከማይጀመረው በመጀመራችን ነው። ውድ የሆኑ ነገሮችና ውበት ያላቸው ነገሮችን ቶሎ ቀልባችንን ይስቡብናል። ቤቱን በጥበብ ሳይገነባ ውድና ውብ የሆኑ የቤት ዕቃዎችን የገዛ ሰው ሜዳ ላይ ሊደረድራቸው ነው ወይስ ምን ሊያደርገው ነው? የብዙ ሰዎች ሐሳብ በሜዳ የቀረው፣ ትዳራቸው የጭቅጭቅና የንትርክ ቤት የሆነው፣ አገልግሎታቸው ዘመን ያልተሻገረው፣ ዘለቄታ የሌለው የሆነባቸው ትልቁና ዋነኛው ምክንያት በጥበብ አለመጀመራቸው ነው። ያተኮሩት ውበትና ውድ ነገር ላይ እንጂ ይህንን ውብና ውድ የሆነውን ነገሬን የት ቤት ውስጥ ነው የማስገባው፣ የትኛው ክፍል የትኛው ይቀመጥ ብለው በጥበብ ስላላስቀመጡት ያላቸውን ዕውቀት ብቻ በመጠቀማቸው የኪሳራ ሕይወትን እድሜ ልካቸውን ይጓዛሉ። ሌሎች ደግሞ አሉ። አስቀድመው በጥበብ ቤታቸውን ይሰራሉ። ከዛም ባላቸው ዕውቀት ውብና ውድ በሆኑ ዕቃዎች ክፍሎቻቸውን ይሞላሉ። ነገር ግን ማስተዋል ስለሌላቸው አብሯቸው ካለው ሰው ጋር ስለማይግባቡም ወይም እርስ በርሳቸውም አንደርስታንድ ስለማይደራረጉ ቤታቸው አይጸናም፣ አገልግሎታቸው አይጸናም። ያ ሁሉ የተለፋበትና ያ ሁሉ ብዙ ዕውቀትና ጥበብ የፈሰሰበት ባዶ ይቀራል። እንግዲህ ሐዋርያው ጳውሎስ ለኤፌሶን አማኞች ወደ ጸለየላቸው ሁለተኛው የጸሎት ርዕስ ጋር እንመልሳችሁ። የጥበብና የመገለጥ መንፈስ እንዲሰጣችሁ ያለማቋረጥ እለምናለሁ ይላል። ሐዋርያው እየለመነላቸው ያለው ጥበቡም ሆነ መገለጡም የመንፈስ ቅዱስ ነው። በብሉይ ኪዳን የእስራኤል ሕዝብ ሕጉን ማጥናትና ማሰላሰል ይጠበቅባቸው ነበር። ስለዚህ በመንገድ ሲሄዱ፣ ሲተኙ፣ ሲቀመጡ ያሰላስላሉ። ይህ ማሰላሰል ወይም ሜዲቴት ማድረግ ከሁሉ እስራኤላዊ ይጠበቅበት ነበር። ምክንያቱም ያለማቋረጥ ካላሰላሰለው ሕጉ ይጠፋበታል። አስተዋሽ የለውም። ወደ ምኩራብ ሲመጣ ይነበብለታል። ያ የተነበበለትን ደግሞ ሲያሰላስለው ይኖራል። በአዲስ ኪዳን ግን የመገለጥ መንፈስ ተሰጠን።
የምናነበውን ቃል በማንኛውም ነገር ውስጥ ስናልፍ ያ የመገለጥ መንፈስ ከውስጣችን ቃሉ እየገለጠ ክፉውን ዘመን ያሻግረናል። በዚህ ጊዜ በጥበብ ካለንበት ሁኔታ እናመልጣለን። ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል የሚለው። የሚያሳስበን መንፈስ ቅዱስ ነው። ምን ያህል የታደልን ነን! እንግዲህ ሐዋርያው ጳውሎስ ለኤፌሶን አማኞች የሚጸልይላቸው ሁለተኛው የጸሎት ርዕስ በኤፌሶን ምዕራፍ 1 ቁጥር 18 ላይ ስናነብ እንደዚህ ይላል። በእርሱ የተጠራችሁለት ተስፋ ይህም በቅዱሳኑ ዘንድ ያለውን ክቡር የሆነውን የርስቱን ባለጠግነት ምን እንደሆነ ታውቁ ዘንድ የልባችሁ አይኖች እንዲበሩ ነው ይላል። አንደኛውንና የመጀመሪያውን የተጠራንበትን ተስፋ የሚለውን እንመልከት። ይህ የተጠራንበት ተስፋ የልባችን አይን በርቶ በሚገባ አጥርተን ማየት ከቻልን ክብር በተሞላበት ሕይወት እንጂ ርካሽ በሆነ ማንነት መመላለስ እናቆማለን። ለዚህ ነው ሐዋርያው የቆሮንቶስ አማኞችን ስለዚህ ጉዳይ ሲነግራቸው በሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 16 እስከ 18 ላይ እንደዚህ ይላቸዋል። ስለዚህ ተስፋ አንቆርጥም። ውጫዊው ሰውነታችን እየጠፋ ቢሄድ እንኳን ውስጣዊው ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ይላል። በዚህ ምድር ሳለን እኮ አንዳንዴ ተስፋ መቁረጥ ይመጣል። በዚህ ጊዜ ግን የልባችን አይኖች ከበሩልን ውጫዊውን ሳይሆን ውስጣዊውን ማንነታችን መመልከት እንጀምራለን። አሁን ሲነበብ እንደሰማችሁት አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና የማይታየው ግን ዘላለማዊ ነው ይላል። እግዚአብሔር የልባችንን አይን እንዲያበራው የሚያስፈልገው ለዚህ ነው። የሥጋ አይናችንማ የሚታየውን ማየት አያቅተውም። ነገር ግን መንፈሳዊ አይናችን የልባችን አይን የተከፈተልን ጊዜ በርግጥ የማይታየው ማየት እንጀምራለን። በምድር አለኝ ከምንለው ተስፋ ይልቅ የተጠራንበት ተስፋን መመልከት አያቅተንም። በዚህ ጊዜ ሰይጣን እንደፈለገ የሚያስለቅሰን ነጭናጮች አንሆንለትም። ውድ የዝግጅታችን ተከታታዮች እግዚአብሔር አብ በልጁ በክርስቶስ አማካኝነት ሲጠራን ተስፋ ያለበት መጠራት እንደሆነ የልባችን አይኖች በርተውልን ቢሆን ኖሮ እንዴት ትልቅ በረከት በሆነልን ነበር። ባለፉት ጥናቶቻችን ላይ መጠራታችን በራሱ ድንገተኛ እንዳልሆነ ተመልክተንም ነበር። ብዙ ሰው ድንገት የሆነ ሰው ወደ ቤተክርስቲያን ጋብዞት ስለመጣ ብቻ እግዚአብሔርም ድንገት ያወቀው አድርጎ ይቆጥር ይሆናል። በነገራችን ላይ በእግዚአብሔር መንግስት አሰራር ውስጥ ድንገተኛና አጋጣሚ የሚባሉ ነገሮች በፍጹም ህጋዊ አይደሉም። ድንገተኛ፣ አጋጣሚ፣ እድል የተባሉ ነገሮች በፍጹም ሰውኛ እንጂ መለኮታዊ አሰራር ውስጥ የማይታወቁ ናቸው። የልቦናችን አይኖች እንዲበሩልን የሚያስፈልጉበት ሁለተኛው ምክንያት በቅዱሳኑ ዘንድ ያለው ክብር የርስቱ ባለጠግነት ናቸው። በዚህ ሐሳብ ውስጥ ክብርና ባለጠግነት የሚሉ ታላላቅ ቃላት አሉበት። እነዚህ ቃላት በምድራዊ ህይወታችንም ስላሉ ምድራዊ እያደረግናቸው ሰማያዊውን መረዳት አስጥለውናል። የሰው ልጅ ለክብር ሲል የገዛ ስጋ ዘመዱን ሳይቀር ሊያጠፋ ይችላል። በርስት ጉዳይማ እርስ በርስ ያልተነካከሰ አበሻ ቢፈልግ ጥቂት ነው። በጥቂት ርስት እስከ መገዳደል የደረሱ በየዘመናችን የአደባባይ ወሬዎች ናቸው። እስቲ ይህንን በቅዱሳኑ ዘንድ ስላለው ክብርና ስለ ርስቱ ባለጠግነት የሚለውን ሐሳብ በአንድ ምሳሌ ለማስረዳት ልሞክር። በእርግጥ ምሳሌው እግዚአብሔር አምላክን የሚመጥን አይደለም። ምክንያቱም እግዚአብሔርን በቁጥር፣ በቦታ፣ በጊዜ መስሎ መናገር በራሱ ትልቅ ስህተት ነው። ግን ለዚህ ጠባብ አእምሮአችን እንዲገባን የግዴታ መጠቀም ይኖርብኛል። እስቲ አሁን በአእምሮአችሁ አንድ በጣም ባለጠጋ ሀብታም የሆነን ሰው ሳሉ። ይህ ሰው በእርሻው፣ በኢንዱስትሪው፣ በንግድ በጣም ሰፊ የሆነ
ሀብት ያለው ሰው ነው። የዚህ ሰው ሀብት ተቆጥሮ ተመዝግቦ የማያልቅ ነው። እኚህ በምስሉ ላይ የምትመለከቷቸው ሰው አሁንም ትንሽ እንደው ምሳሌው እንዲገባን ያክል ነው የማይክሮሶፍት ባለቤት የሆኑት ቢል ጌት የተባሉ ሰው ናቸው። እኚህ ሰው ከ4 ዓመት በፊት በ2017 በተደረገ አንድ ጥናት በአመት $4 ቢሊዮን ያተርፋሉ ይላል ጥናቱ። ይህ ማለት በቀን $10,959,000 ያተርፋሉ ማለት ነው። በሰዓት ደግሞ $456,625 ያተርፋሉ። በደቂቃ እኚህ ሰው $7,610 ንጹህ ትርፍ አላቸው። እኛ አይናችንን ጨፍነን ስንገልጥ ቢል ጌት ግን በሰከንድ $127 አግኝተዋል። እኛ ቅድም በአይነ ህሊናችሁ ሳሉት ያልኳቸው ሰውዬ ግን ከኚህ ከቢል ጌት እንኳን በላይ የሆነ የማይቆጠር ሀብት አላቸው። በአመት በቀን በሰዓት በሰከንድ ተብሎ ሊሰላ የማይችል እጅግ ትልቅ ሀብት ያላቸው ሰው ናቸው። ታዲያ አሳዛኙ ነገር እኛ በአይነ ህሊናችሁ ሳሏቸው ያልኳችሁ ሰው ከባለቤታቸው ልጅ እስካሁን አላገኙም። ይህንን ሁሉ ሀብት ተቆጥሮ የማያልቅ ንብረት ተዝቆ የማያልቅ ርስት የሚወርሳቸው ልጅ የላቸው። ታዲያ አንድ ቀን በሚያስገርምና ባልጠበቁት ጊዜ ባለቤታቸው መጸነሷን ነገረቻቸው። የኚህ ሰው ደስታ ወሰን አጣ። ምን ልበላችሁ፣ በጣም ተደሰቱ። አሁን ትልቅ ደስታ ነው ለኚህ ሰው። እስከ ዛሬ ካላቸው ሀብት ሁሉ ይልቅ በሚስታቸው ማህፀን ውስጥ ያለው ልጃቸው ትልቁ ሀብታቸው ነው። አሁን ያ ሁሉ ንብረታቸው፣ ያ ሁሉ ተዝቆና ተቆጥሮ የማያልቀው ሀብታቸው ወራሽ ያገኘ። እርግጥ እኚህ በአይነ ህሊናችን የሳልናቸው ባለጠጋ ሰው ልጅ ሳይወልዱ ቢሞቱ የቅርብ የሆነ አንድ የቤተሰባቸው አካል ሀብታቸውን ይወርስ ይሆናል። ነገር ግን ለኚህ ሰው ይህ የተጸነሰው ልጃቸው ገና ሳይወለድ ወራሽ መሆኑን ለሁሉ የተገለጠና የተረጋገጠ ነው። አዎ እንደተመኙት ያ የተጸነሰው ልጃቸው ተወለደ። እስከዛሬ ካካበቱት ሀብታቸው በላይ የልጃቸው መወለድ ካላቸው ሀብትና ንብረት በልጧል። ደስታቸው ወደር አጣ። ስንቱን ያላቸውን ነገር ለልጃቸው ሰጥተው ይጨርሱታል። ካላቸው ንብረትና ሀብት ለዚህ ለሚወዱት አንድ ልጃቸው አንድም ሳይከለክሉት እንዳለ ያወርሱታል። አሁን ወራሽ ልጅ ስለወለዱ ልባቸውም አርፏል። ውድ የዝግጅታችን ተከታታዮች አንድ ነገር አስተውሉ። እግዚአብሔር አምላካችን በምድር ያሉ ተራሮች፣ ሜዳዎች፣ ዛፎች፣ እንስሶች፣ ሰዎች፣ አዋፎች፣ በባህር ውስጥ ያሉ ፍጥረታት በሙሉ፣ በሰማይ ያሉ ከዋክብቶች፣ ጋላክሲዎች በሙሉ፣ በዙሪያው ያሉ እልፍ አላፋት መላእክቶቹ እኚህ በአይነ ህሊናችን ከሳልናቸው ባለጠጋ ሰውዬ የበለጠ ታላቅ ርስት ያለው አምላክ እንደምናመልክ የልባችን አይኖች በርተውልን ካላየን በስተቀር በፍጹም በስጋ አይናችን ልንመለከተው ያዳግተናል። በክርስቶስ የመስቀሉ ላይ ጣር እኛን እና እናንተን ከተወለድን በኋላ እግዚአብሔር አብ በፊቱ ቅዱሳንና ነውር የሌለን አድርጎ አስቦ ስለወለደን ለኛ በስሙ ለተጠራንና ለተቀደስን ልጆቹ ያለው ክብሩን የሆነውን የርስቱን ባለጠግነት ምን እንደሆነ እናውቅ ዘንድ የልባችን አይኖች ካልበሩ በፍጹም ልንረዳው በጣም አዳጋች ይሆንብናል። አሁን እንኳን እንደዚህ ያለን ያወራናችሁ ለኛም ለማስረዳት ለናንተም ለመረዳት የሚያቅት ነገር ነው። ምክንያቱም ይህንን ለቅዱሳን ያለውን ክብር የሆነውን የርስቱን ባለጠግነት የመንፈስ አይናችን የልብ አይናችን ካልበራ እንዴት ልንረዳው እንችላለን? ሙሽራም ሆነ ሙሽሪት እንደነገ የሚዳሩበት ቀን ሲደርስ የዛሬውን ሌሊት እንቅልፍ ካይናቸው ጠፍቶ የሚተኙበት ሰዓት አጭር እንደሚሆን ሁሉ ይህንን ክቡር የሆነውን የርስቱን ባለጠግነት የልባችን አይን በርቶ ያየን ጊዜ ምድራዊ ከሆነው አስተሳሰባችን ወጥተን ሞትን የማንፈራ ወደ ጌታ መሄድ ናፍቆታችን ከኖርንም ለርሱ ክብር ብቻ የምንኖር እንድንሆን ያደርገን ነበር። ዛሬ ብዙ ሰው ከባድ በሆነ የሞት ፍርሃት ቀንበር እንደሚኖር ታውቃላችሁ። የኤፌሶን መልእክት ከገባን በኋላ ለካ ሞትን መፍራት በራሱ የመዳናችንን ማረጋገጫ ሰርተፊኬት እንዳለማግኘት እንደሆነ ገብቶናል። ምክንያቱም የተጠራበትን ተስፋ ያወቀ ሰው ለቅዱሳን ሁሉ ክቡር የሆነውን የርስቱን ባለጠግነት የገባው አማኝ ምን ልሁን ብሎ ሞትን ይፈራል። ለኛኮ ገና በቢል ጌት የባለጠግነት ልክ እንኳን ማሰብ የሚሳነን ሰዎች ነን።
እግዚአብሔር በላይ ሆኖ ለልጄ ያዘጋጀሁላት የርስቷ ባለጠግነት እንደምን ታላቅ ነው እያለ ይጠባበቀናል። እኛ ግን በምድር ባለ ነገር ተይዘን እና ታስረን የላኛውን ሳይሆን በምድር ያለውን ነገር ያያሰብን ጉልበታችንን አዝሎት ክርስትና በራሱ ጣዕም የሌለው ሆኖብናል። እግዚአብሔር የልቦናችንን አይን ያበራልን ጊዜ ግን ወገኖች ሆይ በምድር ላይ የመኖራችን ትርጉሙ ይገባናል። ታላቅና ክቡር የሆነውን የእርሱን ባለጠግነት ይዞኝ ለሚጠብቀኝ ጌታ ባዶ እጄን አልሄድም ብለን አገልግሎታችን ራሱ ተክተን እናገለግላለን። የሚድኑትን በስሙ ልንዋጅለት ከመንፈሱ ጋር ተባብረን ሌት ተቀን እንሰራለን። አይኖቼ ክፈትልኝና ከሕግ ተአምራትን አያለሁ። አይኖቼ ክፈትልኝና ከቃል ተአምራትን አያለሁ። አይኖቼ ክፈትልኝና ከሕግ ተአምራትን አያለሁ። አይኖቼ ክፈትልኝና ከቃል ተአምራትን አያለሁ። አይኖቼ ክፈትልኝና ከሕግ ተአምራትን አያለሁ። አይኖቼ ክፈትልኝና ከቃል ተአምራትን አያለሁ። ክርስቶስ ያቀድከው የፈቃድህን ምስጢር እንደ በጎ ሐሳብህ እንዳውቅ እርዳኝ። ከዚህም በበለጠ እውቀት እጓጓለሁ እንዳውቅህ። አይኖቼን ክፈትልኝ ጌታ እባክህ። አይኖቼን ክፈትልኝና ከሕግ ተአምራትን አያለሁ። አይኖቼ ክፈትልኝና ከቃል ተአምራትን አያለሁ። አይኖቼ ክፈትልኝና ከሕግ ተአምራትን አያለሁ። አይኖቼ ክፈትልኝና ከቃል ተአምራትን አያለሁ። በሶስተኛ ደረጃ ደግሞ ስለሚጸልይላቸው ርዕስ ሲነግራቸው እንደዚህ ይላቸዋል። ለኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ይላቸዋል። ይህ ኃይሉን እንድታውቁ የሚለው ሐሳብ ጠንካራ ሐሳብ ነው።
እንግዲህ ሐዋርያው አስቀድሞ የክብርን አምላክ የበለጠ እንዲያውቁ ጸለየላቸው። የርስቱን ባለጠግነት እንዲያዩ ጸለየላቸው። አሁን ደግሞ ታላቅ የሆነውን ኃይሉን ያውቁ ዘንድ እየጸለየላቸው ነው። የእግዚአብሔርን ቃል በግልም ሆነ በማህበር ስታጠኑ እግዚአብሔር በተለያዩ መንገዶች ለሰው ልጆች ኃይሉን ገልጧል። በኦሪት ዘፍጥረት መጽሐፍ ላይ በፍጥረት ሥራ ላይ ከተገለጠው አስደናቂ ኃይሉ ጀምሮ ከአፉ በሚወጣው ቃሉ የፈጣሪነቱን ኃይል ይሁን ሲል የሚሆንለት አምላክ መሆኑን እንመለከታለን። ለመሆኑ ይህ ከሁሉ በላይ ታላቅ የሆነው ኃይሉ ምንድነው? እኛስ ይህንን ከሁሉ በላይ የሆነውን ኃይሉን ማወቃችን ምን ይጠቅመናል የሚሉትን እንመልከት። ሐዋርያው በዚሁ በኤፌሶን ምዕራፍ 1 ቁጥር 19 እስከ 20 ባለው ላይ ስለዚህ ኃይል ሲናገር እንደዚህ ነው የሚለው። ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። ይህንን የትንሣኤውን ኃይል ውጤት መልሶ በዚሁ በኤፌሶን ምዕራፍ 1 ከቁጥር 21 እስከ 23 ባለው ላይ ሲያብራራው እንደዚህ ነው የሚለው። የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው። እግዚአብሔርም ሁሉን ከእግሩ በታች አስገዛለት። በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው። እርሱም ሁሉን ነገር በሁሉም ረገድ የሚሞላው የእርሱ ሙላት የሆነች አካሉ ናት ይላል። እንግዲህ ይህ ታላቅ ኃይል ተብሎ በፍጥረት ሥራ ውስጥ ከምናውቀው በላይ ሆኖ የተገለጠው ይህ ታላቁ የትንሣኤው ኃይል ጌታ ክርስቶስን ከሙታን አስነስቶ በሰማያዊ ስፍራ ሲያስቀምጠው የታየ ታላቅ ኃይል ነው። ክርስቶስ ከሙታን እንደተነሳ በሙሉ ልባችን እያመንን ነገር ግን በዮሐንስ 11 ቁጥር 25 ላይ ኢየሱስ ትንሣኤና ሕይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል ያለውን ቃል ከሙሉ ልባችን የተቀበልን ስንቶቻችን እንሆን? ዛሬ አንዱ የምናድሰው የክርስትናችን መሰረት ታላቁን የትንሣኤውን ኃይል መጣላችንን አውቀን ዛሬ በዚህ ታላቅ የትንሣኤው ኃይል በመነሳት ሞት ያንዣበበበትን ማንነታችንን ጌታ በትንሣኤው ኃይል ያስነሳልን። በጣም የታወቀው የመጽሐፍ ቅዱሳችን ጥቅስ በሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና ይላል። ይህንን በልብህ ብታምን የሚለውን ቃል አስተውላችሁታል? መጽሐፍ ቅዱሳችሁን ስታጠኑ ከብሉይ ኪዳን አንስቶ እምነት ከልብ ጋር እንጂ ከጭንቅላት ወይም ከአእምሯችን ጋር የተያያዘ አይደለም። ሰይጣን ደግሞ አእምሯችን የተቀበለውን ብቻ እንድናምንበት በማድረግ ይጫወትብናል። ከዚህ የተነሳ ብዙ ክርስቲያኖች አእምሯቸው የሚለውን ብቻ ነው የሚያምኑት። ስለ እግዚአብሔር በአእምሯቸው የተስማሙበትን ብቻ ነው የሚቀበሉት። ሌላው የሚገርመው ነገር ማንኛውንም መጽሐፍ ቅዱስን አነባለሁ የሚልን ሰው ይህን ሁሉ ፍጥረት እግዚአብሔር እንደፈጠረ በልብ ታምናለህ ብትሉት አዎ ይላቸዋል። ነገር ግን ክርስቶስ ከሙታን እንደተነሳ አንተንም በትንሣኤው እንደሚያስነሳ ከልብ ታምናለህ ብላችሁ ብትጠይቁት እርግጠኛ ሆኖ በዚህ ጉዳይ ያለውን የልቡን እምነት ሊያካፍላችሁ አቅም ያጣል። ምክንያቱም እምነቱ የጭንቅላት እንጂ የልብ ስላልሆነ ነው። ቃሉን ግን አስቀድመን ከሮሜ ላይ እንዳነበብንላችሁ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህና ነው የሚለው። ኢየሱስ ጌታ እንደሆነ በአፍ መናገር በጣም ቀላል ነው። የትንሣኤውን ጉዳይ ግን በልባችን አመንን ማለት ትልቅ ኃይል ማለት እሱ ነው። እነዚህን የሐዋርያውን 3 ጸሎቶች እኛም እንጸልይላቸዋለን። አንደኛው የጥበብን እና የመገለጥን መንፈስ ሰጥቶን የክብርን አባት የበለጠ እንድናውቀው እንዲረዳን መጸለይ አለብን። ሁለተኛ ለኛ ብቻ ሳይሆን ለቅዱሳኑ ሁሉ ያለውን ክቡር የርስቱን ባለጠግነት ማየት የምንችልበትን የልቦናችንን አይኖች እንዲያበራ እንጸልያለን። ሶስተኛ ታላቅ የሆነውን ኃይሉን ያም የትንሣኤውን ኃይል እንድናቀው እንጸልያለን። በዚህ ጊዜ አሸናፊ የክርስቲያን ሕይወትና ኑሮን መራመድ እንጀምራለን። ኃይል ግርማዊ ለስልጣን ያንተ ነው፣ በስልጣን እኔም ተገርሜያለሁ፣ በአሰራር ተደንቄያለሁ።
ያ ታላቅ ኃይል ለሞተው ነገሬ ይምጣ ያ ኃይል 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 የትንሣኤው ኃይል 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 የደሙ ኃይል እኔንም ያስነሳኝ ያ ታላቅ ኃይል ለሞተው ነገሬ ይምጣ ያ መጽሐፍ ቅዱሳችሁን የያዛችሁ የኤፌሶን መልእክትን ምዕራፍ 2 ከቁጥር 1 እስከ 5 ያለውን ቃል በማንበብ ወደ ዛሬው ውይይታችን እንገባለን። ቃሉ እንደዚህ ይላል። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እንደ ሌሎቹም የቁጣ ልጆች ነበርን። ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለ በክርስቶስ ሕያዋን አደረገን። የዳናችሁት በጸጋው ነው ይላል። አሁን ሳነባው አስተውላችሁ ከሰማችሁ በዚህ ክፍል ውስጥ ልናተኩርባቸው የሚገቡን ቃላቶች አሉ። እነዚህም ሙታን ነበራችሁ፣ በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር፣ የሥጋችንን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር፣ የቁጣ ልጆች ነበር የሚሉ ቃላት ናቸው። በሁሉም ላይ ነበር 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 የሚል ቃል በተደጋጋሚ እናነባለን። ይህ ነበርን የሚለው ቃል አሁን ግን አይደለንም ማለት እንደሆነ ልናውቅ ይገባናል። አንድ ሰው ድሮ እዚህ ሰፈር ኖር ነበር ካለ አሁን እዛ ሰፈር አይኖርም ማለት ነው። ልክ እንደዛው በዚህ ጥናታችን ላይ ነበርን የተባሉትን ነገሮች ባጭሩ ተንትነን መመልከት ይኖርብናል። ምክንያቱም ነበርን የተባልናቸውን ነገሮች ዛሬም ካሉብን ዛሬም ካለንባቸው ክርስትና ሕይወታችንን መመርመር አለብን ማለት ነው። የመጀመሪያው ነበርን የተባለው በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ የሚለው ቃል ነው። ምናልባት አንዳንዶቻችሁ ሙታንና ሕያዋን የሚለው ነገር በደንብ አልገባኝም ትሉ ይሆናል። አስቀድሞ ጌታው ቃል ሲናገር እንደሰማችሁት ሁላችንም በደለኞች ነን፣ ኃጢአት ልንሰራ እንችላለን። ምክንያቱም ይህ የለበስነው ሥጋ ለጽድቅ ሳይሆን ለኃጢአት ለመልካም ነገር ሳይሆን ለክፋት ቅርብ የሆነና የተጋለጠ ስለሆነ ነው። ነገር ግን በክርስቶስ ስናምን በኃጢአታችን ምክንያት ልንቀበለው የነበረውን ደሞዝ ጌታ ኢየሱስ በመስቀል ላይ ሞቶ ዕዳችንን ሁሉ ስለከፈለልን ከሞት ወደ ሕይወት ተሻገርን። ሐዋርያው ዮሐንስ ሲናገር እንደዚህ ብሎናል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ሐዋርያው መጀመሪያ ሲጽፍልን ኃጢአትን አታድርጉ ብሎ ነው። ግን ሰዎች ናችሁና ኃጢአትን ብታደርጉ በአብ ዘንድ ጠበቃ አለን ነው የሚለው። ይህ ማለት አንድ አማኝ ልክ ኃጢአትን ሲያደርግ በክርስቶስ ያገኘው ሕያውነት በውስጡ ስላለው ወዲያው ንስሐ ለመግባት ራሱን ያሰናዳል። እስኪ አስቡ፣ ሙት የሆነ ሰው መስማት፣ ማየት፣ መቅመስ፣ መዳሰስ የተባሉ ነገሮችም አብረውት ስለሚሞቱ የማየት፣ የመስማት፣ የመቅመስ ወይም የመመገብ ፍላጎቶች ሁሉ አብረው ይሞታሉ። ስለዚህ አንድ ሰው በመንፈሳዊ ሕይወቱ ሙታን ሆነ ስንል እግዚአብሔርን እየበደለ ምንም አይሰማውም፣ መበደሉን እንኳን አያውቅም። በንስሐ የሚገኘውን የኃጢአት ይቅርታ አይለማመድም። ስለዚህ በላዩ ላይ የኃጢአትን ካባ እየደራረበ ወደ ባሰ እግዚአብሔርን የሚበድል ሕይወት ውስጥ ጠልቆ ይገባል። እንግዲህ ሐዋርያው ጳውሎስ ለኤፌሶን ሰዎች በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ አሁን ግን ሙታን አይደላችሁም ሕያዋን ናችሁ የሚላቸው ለዚህ ነው። በቤተሰቦቹ ተወዳጅ የሆነ
አንድ የሞተን ሰው የፈለገውን ያህል ቢወደድ እንኳን አንዴ ሞቷልና በስሙ ሳይሆን የሚጠሩት አስከሬኑ እያሉ መጥራት ይጀምራሉ። ይህ የጥላቻ ጉዳይ አይደለም። በቃ ቢጠሩ አይሰማቸው፣ አያቸው። ሕያውነት በቁም ሳለ ብቻ ነው። ሕያው የሆነ ሰው ይጸጸታል። ሕያው የሆነ ሰው ዛሬ ያበላሸውን ነገ ያስተካክላል። የሞተ ሰው ግን በቃ ሬሳ ነውና ያለፈውን ዘመን ሊያስተካክል፣ ሊያሳምር ሆነ ሊያበጀው አይችልም። መጽሐፍ ቅዱስ ሙታን ነበርን በክርስቶስ ሕያዋን አደረገን ሲል ቀላል ነገር እንዳይመስላችሁ። ታዲያ ብዙ አማኞች በክርስቶስ ያገኙትን ከሙታንነት ወደ ሕያዋንነት እንደተሸጋገሩ ገብቷቸው ይሆን? ምክንያቱም በርግጥ በክርስቶስ ካመንንና የርሱ ከሆንን በርግጥ ሕያዋን ነን። በሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይ በእርሱ ሕያዋን ነንና እንንቀሳቀሳለን እንኖርማለን ይላል። በዚህ አጭር ጥቅስ ውስጥ ሕያዋን የሆንን መንቀሳቀስና መኖርን በውስጡ እንደያዘ ያመለክታል። በርግጥ እየኖርን ያለነው የሙታንን ኑሮ ወይስ የሕያዋንን ኑሮ? ደግሞስ የየለቱ እንቅስቃሴያችን ልክ ሬሳን ይዞ ወዲያ ወዲህ ማንቀሳቀስ ጉዳይ ነው ወይስ እንደ ሕያዋን ትላንት ከነበርንበት ዛሬ እየተለወጥን ለእግዚአብሔር ክብር እየኖርን እንደ ሕያዋን ልጆቹ አምላካችንን እያከበርን ይሆን የምንንቀሳቀሰው? የአዲስ ኪዳን መጽሐፍ በብዙ ቦታዎች ሕያውነታችንን ይናገራል። እየተጓዛችሁበት ያለውን የክርስትና ሕይወት ትክክለኛ ይሁን አይሁን ወይም ሕያው ይሁን ሙታን ማረጋገጥ ትፈልጋላችሁ? እስቲ ለምን ነገሮች ሕያዋን እንደሆናችሁ፣ ለምን ነገሮች ደግሞ ሙታን እንደሆናችሁ ራሳችሁን ፈትሹ። መንፈሳዊ ነገር ሲነገር፣ ሲነበብ፣ ሲወራ፣ ሲዘመር፣ ሲጸለይ፣ ለማንኛው መንፈሳዊ ነገር ለንስሐ፣ ለምስጋና በተለያዩ መንፈሳዊ ጉዳዮች ላይ የሚፈዝ የሚደነዝዝ የሚያንቀላፋ ማንነት ካላችሁ በርግጥ ሙታን እንደሆናችሁ በዚህ ወቁ። ነገር ግን ህሊናችሁ መንፈሳችሁ ቶሎ ንቁ ከሆነና እንደው እንደ አንድ የማይረባ ቃል እንኳን እንደው ካፋችሁ በድንገት ሲወጣ ወዲያው የምትወቀሱ ከሆናችሁ የትኛው መንፈሳዊ ነገር ሲካሄድ ለዛ ነገር ቶሎ የምትከፈቱ ከሆነ መንፈሳችሁ የሚመረምር መልካሙንና ክፉን የሚለይ ሲሆን ያኔ በርግጥ ሕያዋን እንደሆናችሁ በዚህ ወቁ። መታዘዝማር ከቃል መታዘዝማር ከቃል መታዘዝማር ከቃል ጌታ መታዘዝማር ከቃል መታዘዝማር ከቃል መታዘዝማር ከቃል ጌታ እስቲ አንዴ ለመጨረሻ ዘምረው መታዘዝማር ከቃል አሜን መታዘዝማር ከቃል መታዘዝማር ከቃል ጌታ እግዚአብሔር ሆይ ብዙ እናውቀዋለን የምንለው ነገር ምንም የማናውቀው ነገር ነው። ጌታ ሆይ እንለምንሃለን በዚህ ሰዓት እስቲ ከልጅነት እስካሁን እስካለንበት እድሜ ድረስ ስለመታዘዝ ጌታ ሆይ የምናውቃቸውን ዕውቀቶች ሁሉ ወደ ጎን አስቀምጠን ዛሬ መንፈስ ቅዱስ ልታስተምረን የምትፈልገውን ጌታ ሆይ ነበርን ብሎ ሐዋርያው የጻፈውን
ነገር ግን ዛሬ አንተን የምንታዘዝ እንጂ ክፉ መናፍስቶችን የምንታዘዝ እንዳልሆነን ይናገራል። ይህን ቃል እባክህን አብራርተን የምንረዳበትን ማስተዋል ስጠን። እንዲሁ ጌታ ሆይ የተቻኮልን እየተጣደፍን ሳይሆን በቃልህ ብርሃን አይኖቻችንን አብርተህ ጌታ ሆይ የሕይወታችንን አቅጣጫ የሚለውጥ ቃል እንዲሆንልን እርዳን በኢየሱስ ክርስቶስ አሜን። አስቀድመን ባነበብንላችሁ ቃል ይኸውም በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙት ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር የሚለውን ሐሳብ ውስጥ ዋናውን የመወያያ ነጥባችን የምናተኩርበት ቃል መታዘዝ የሚለው ነው። መቼስ ሁለታችንም በትምህርት ቤት አልፈናል። በልጅነት እድሜያችን ማትረሹ ቅጣት አለ። አዎ ምንድነው? ሁለት ቅጣት ወጣ ማረሳው። የአማርኛ አስተማሪያችን 3ኛ ክፍል ሆኜ ነው ማስመሪያ አምጥቶ ሆምወርክ ለምን አልሰራችሁም ብሎ ዴክስ ላይ አስደግሞ በሰያፉ ነው። አዎ በሰያፉ ቋ ሲያርገን እጃችን እንዴት እየተንገበገብን አሁን ራሱ የተመታሽ እኮ ነው። በጣም ፊሊንግ ውስጥ ካሁን አለ ውስጤ ዴት አርጎ በጭካኔ እንደሚመታ ሆምወርክ አልሰራችሁም ብሎ እጃችንን አስቀምጦ ቋ ያረገናል። እንደገና ደግሞ አንዳንድ ቀን ስክሪፕቶ ያመጣና ስክሪፕቶን አስገብቶ ጭፍልቅ ያረገናል ይዞ። ይሄው የአማርኛ አስተማሪ አይ ቲንክ እሱ የሂሳብ ነው። እና እጃችንን እንግዲህ አስቢው ቅጣቱ ትክክል ያለው ትልቅም ሰው ሆነሽ ከህሊናሽ አይጠፋም። አንዳንድ ጊዜ ቅጣት ባለመታዘዛችን ምክንያት መሆኑ አንዳንዱ ልጅ ለኛ ያረጋዋል። አንዳንዱን ሰው ደግሞ በቃ ያንን በማሰብ ሁለተኛ ያንን ነገር ላለመድገም ያደርጋል። ግን ስንት ሰው በዚህ ቅጣት ትምህርት ይማራል። ምናልባት ልከኛ ያደርገዋል፣ መራር ያደርገዋል። እንዲህ ከቀጣይም ብሎ ደግሞ ወደ ባሰም ጥፋት ሊሄድ የሚችልበት ሁኔታ አለ። ቅጣት ሁሉ አቀጣጡ ይለያልና በጣም እልህኛ የሚያደርግ ማቀጣጥ ነው። እዚህ ሀገር ከመጣን በኋላ ቅጣት እንዴት እንደሆነ አይተናል። ብቻስ ወደ ግርግዳ ዙር፣ ለብቻ ክፍል ግባ ምናምን በጣም ደስ የሚሉ ቅጣቶች ናቸው። እኛ አፍሪካውያን እኛ ቅድም እንዳልሽው አበሻም አፍሪካውያንም ብዙዎቻችን በደንብ ነው ቅጣት የሚቀጣው። የኛ በዱላ ነው። አዎ በማስረዳት አይደለም። እንግዲህ ሰፊ እንዳያረገብን ነው ዋናው። አለመታዘዝ ማን ነው ቅጣት አለው፣ መታዘዝ ደግሞ ሽልማት አለው የሚለውን ሐሳብ ነው። እንግዲህ ውድ ዝግጅታችን ተከታታዮች እናንተም በያላችሁበት ምን እንደሚሰማችሁ አናቅም በዚህ ሐሳብ። በርግጥ ጥናቶች ግን እንደሚያመለክቱት በመታዘዛችን ምክንያት ከተሸለምንባቸው ጊዜያት ይልቅ ባለመታዘዛችን የተቀጣንባቸው ቅጣቶች ጊዜዎቹ ይበዛሉ። አንድ ልጅ በቤት ውስጥ ከልጅነት እድሜው ጀምሮ በሚያደርገው የመታዘዝ ባህሪው ጎበዝ ልጅ አንተ ጥሩ ልጅ ነህ ብለን ከማሞገስ ያለፈና አጠገቡ ያለውን የማይታዘዙትን ልጆች እያሳየን እንደዚህ ባለጌ ልጅ እንዳትሆን ብለን ያ የታዘዘልን ልጅ እንደውም እንዲጠላ አስተዋጽኦ ከማድረግ ያለፈ ልጆች ላይ የመታዘዝን ባህሪ የሚያሳድጉ ነገሮችን አነስተኛ ሆነው ነው ሽልማቶቻቸው የሚታዩትና በልጅነት እድሜያችን ረጃጅም የመጽሐፍ ቅዱስ ጥቅሶችን በቃላቸው የሚናገሩ ልጆች የሰንበት አስተማሪዎቻቸውን ቀልብ የመሳብ ዕድሉ ስላላቸው እንደኔ አይነቱ ደግሞ በቃሉ ብዙ ነገር ማጥናት የማይችል ልጅ ተመራጭ አልነበረም። የሚገርመው ነገር ዛሬም በቤታችን ውስጥ ደፍረው መዘመር የሚችሉ የመጽሐፍ ቅዱስ ጥቅሶችን በቃላቸው መናገር የሚችሉ መጸለይ፣ መስበክ የመሳሰሉትን መንፈሳዊ ነገሮችን በድፍረት ማድረግ የሚችሉ ልጆች በጣም ተደናቂዎች ናቸው። የሁሉም ሰው አይን ያርፈባቸዋል። እስኪ በልልን እየተባሉ ሰዎች በተሰበሰበበት ያንን ድርጊት እነዚህ ልጆች ይፈጽማሉ። ይሄ ችሎታ በጣም አስፈላጊና መልካም ነገር ሲሆን እንደውም በቃላቸው የሸመደዱት የእግዚአብሔር ቃል ነውና አንድ ቀን በውስጣቸው በቅሎና አድጎ እንደሚያፈራ እናምናለን። ነገር ግን የልጆቹ ችሎታ ላይ ብቻ ካተኮርንና የከሌ ልጅ እንደው ጎበዝ ነው መባላቸው ብቻ ላይ ከተመለከትን በቃል ጥቅሶችን ማጥናታቸው እንጂ ባህሪያቸው ላይ ተክተን ካልሰራን ያ ያጠኑት ቃል ውስጣቸው ዘልቆ ህይወት ሳይሆንላቸው ይቀርና ባደጉ ጊዜ ደግሞ ባህሪያቸው ሲበላሽ ያኔ ደግሞ መልሰን የልጅነት እድሜያቸውን የሚያውቁ ሰዎች ሁሉ ምን ይሏቸዋል? አቤት ያኔ መሰለ ልጅ እንደዛ መጽሐፍ ቅዱስን ሲያንበለብለው አሁን እንደዚህ ይበላሽ እያሉ ደግሞ ይተቋቁሙባቸዋል። ነገር ግን በልጅነት እድሜያቸው የሚታዘዙ ልጆችን በጊዜ ወይም
በሰዓቱ ወደ ሰንበት ትምህርት ቤት ክፍላቸው የሚመጡ ልጆችን ሲማሩ አስተውሎ የሚያደምጡ የማይረብሹ ልጆችን ለታላላቆቻቸው አክብሮት የሚሰጡ ልጆችን ብንሸልማቸው ብናበረታታቸው በጓደኞቻቸው ፊት ሽልማቱን ያገኙበት ምክንያት ከባህሪያቸው የተነሳ እንደሆነ ጭምር ብንነግርላቸው ሌሎችንም እኩዮቻቸውን ለመልካም ባህሪ እናነሳሳቸው ነበር። እንግዲህ ይህንን ሁሉ እንደ መንደርደሪያ ያነሳነው መታዘዝ ማንነታችን የሚሆነው ከልጅነት እድሜ አንስቶ በእድሜያችን ሁሉ ልክ ካላደገ በቃ በኋላ ካደግን በኋላ ታዛዥነት ባህሪ መለማመድ አስቸጋሪ ስለሚሆንብን ነው። በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር የሚለው የተነሳንበት ዋና ሐሳብ ነበርን የሚለውን ቃል ሲሆን ባለፈው ሳምንት እንደነገርናችሁ ነበርን ካለ አሁን ግን አይደለንም ማለቱ እንደሆነ አስተውሱ። እንግዲህ ቀድሞ የነበርነው ዛሬ ግን ያልሆነው አንዱ ማንነታችን በዚህም የዓለምን ክፉ መንገድ ተከትላችሁ ትሄዱ ነበር የሚለው ሐሳብ ነው። ጌታችን ኢየሱስ በመጨረሻው የመስቀል ላይ ጉዞ ከመግባቱ በፊት አንድ ጸሎትን ስለኛ እንደጸለየ በዮሐንስ ወንጌል ላይ እናነባለን። ጸሎቱ ረጅም ጸሎት ቢሆንም ከዚያ ውስጥ ስለዚህ ክፉ ዓለም የተናገረው በዮሐንስ ወንጌል ምዕራፍ 17 ቁጥር 15 ላይ የምለምንህ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አይደለም ይላል። ከክፉ ዓለም የምንጠበቅበትን ጸሎት ጌታችን ጸልዮልናል። ምክንያቱም ይህ ዓለም የኑሮ ዘይቤውና ስልቱ ሁሉ በክፉ የተያዘ ነው። እኛ ደግሞ በበደላችንና በኃጢአታችን ሙታን በነበርንበት ወቅት በዚህ ክፉ ዓለም መንገድ እየተከተልን መንገዳችን ሐሳባችንና ልባችን ጠማማ ነበር። እንግዲህ አንዱ የማይታዘዙ ልጆች እንድንሆን ያደረገን የምንከተለው የዚህች ዓለም ክፉ መንገድ ነው። በዚህ ጥቅስ መሰረት አሁን የምንኖረው ምንም በዚህች ዓለም ላይ ቢሆንም የዚህችን ዓለም ክፉ መንገድ ግን እየተከተልን እንዳልሆነ ነው የሚያረጋግጥልን። በክርስቶስ አምነን የእግዚአብሔር ልጆች ሆነን ማለትና በዓለም ላይ ከሚኖሩ ከሌላው ሰው የተለየ የህይወትና የኑሮ አካሄድ አለን ማለት በዚህ ክፉ ዓለም መንገድ አንሄድም ማለታችን ነው እንጂ ልዩ ፍጥረቶች ነን ማለታችን አይደለም። አብረነው በሥራ ገበታ ላይ ከተቀመጡት የምንለየው ለምንሰራው መስሪያ ቤት ያለን መርህ ወይም ኤቲክስ በክፉ ዓለም መንገድ የሚከተል ሳይሆን ቃሉንና መንፈሱን የሚገልጥ አካሄድን ነው በመስሪያ ቤታችን የምናሳየው እንደማለት ነው። ይህ ከክፉ ዓለም መንገድ ላይ የማይራመድ ማንነት እድሜን፣ ጾታን፣ ዘርን ሳይለይ በክርስቶስ አምኖ ህይወቴ ተለውጧል የሚል አማኝ ሁሉ ሊራመድበት የሚገባ ህይወት ነው። በዚህ የክፉ ዓለም መንገድ ከተራመድን ቀጣዩ ውጤት በአየር ላይ ላሉት መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ መታዘዝ እንጀምራለን። አዛዣችን ይህ የክፉ መንፈስ አለቃ ይሆናል ማለት ነው። አሁን እየተጓዛችሁ ያላችሁበትን የክርስትና ህይወት ጤናማነቱን ማጣራት ትፈልጋላችሁ? ማን ነው ሁለንተናችሁን የተቆጣጠረው? በማን ቁጥጥር ስር ናችሁ? እግዚአብሔር በቃሉ የሚናገራችሁ ለማድረግ እየፈለጋችሁ መታዘዝ ያቃታችሁ ነገር አለ? ብዙም ሩቅ ሳትሄዱና ምን ይሻላል እያላችሁ ግራ ከምትጋቡበት አሁን እያጠና ነው ያለነው ቃል በራሱ ምላሽን ይሰጣችኋል። አለቃችሁን ለዩ። ያኔ ማን እያዘዛችሁ እንደሆነም ታውቃላችሁ። ነፍሳችሁን ዲያብሎስ እንደፈለገ የሚያናግራት የሚያሳድባት እውነትና ህይወት ለሆነ ነገር እልህኛና እንቢተኛ አድርጎ ወደ ሲኦልና ጥፋት እያንደረደራት ከሆነ ታዛዥነታችሁን በፈቃዳችሁ እንደሰጣችሁት ዛሬውኑ ለነፍሳችሁ ቤዛ ለሆነው የፍቅርና የምህረት አምላክ እጃችሁን ስጡ። ውድ የዝግጅታችን ተከታታዮች እስካሁን በነበረን መሰናዷችን ብዙ ተጠቀማላችሁ ብለን እናምናለን። ሶስቱን የኤፌሶንን ምዕራፎች ለማጥናት የወሰደብን ጊዜ ከ15 ሳምንት በላይ እንደመሆኑ አሁንም እያካሄድን የምንገኘው የክለሳው ዝግጅት ካለን ጊዜ አኳያ ሁሉንም ማጠቃለል ስለማንችል ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ቀጣዩን የክለሳው መሰናዶ
ይዘንላችሁ እንቀርባለን። እንግዲህ በሚመጣው ሳምንት በሌላኛው መሰናዳችን እስክናገኛችሁ ድረስ ጌታ ከሁላችሁ ጋር ይሁን። መልካም ሳምንት። በደህና ቆዩ።